ውድና የተከበራችሁ የኢትዮ አውታር ቤተሰቦች እንደምን ሰነበታችሁ? ከሀገር ውስጥ እስከ ዓለም አቀፍ መድረክ የተሰሙ ሊደመጡና ሊተነተኑ የሚገባቸውን አንገብጋቢ መረጃዎች አሰናድተን ተገኝተናል። ዛሬ በልዩ ዘገባችን የምንዳሰሳቸው አበይት ርዕሰ ጉዳዮችን አስቀድሜ እጀምራለሁ። በአርሲው ጥቃት ዙሪያ የጠቅላይ ሚኒስትር አብይ አህመድ ጽሕፈት ቤት ያወጣው አወዛጋቢ መግለጫና የኦነግ ሸኔ የፋኖ ጥምረት ትረካ እንቃኘዋለን። በትግራይ ክልል እየተካሄደ ስላለው መጠነ ሰፊ ወታደራዊ አፈሳ የህወሓት አዲስ ምላሽ እንፈትሸዋለን። በአዲስ አበባ ሊካሄድ ታስቦ ገና ሳይጀመር የከሸፈው ወሳኙ የሱዳን ድርድር ሰነድ እንመለከተዋለን። የኤርትራ ዲፕሎማቶች ቁጣ በአዲስ አበባና በአሜሪካ ፍርድ ቤት በትራምፕ ፖሊሲ ላይ የተሰጠው አዲስ ውሳኔን ጨምሮ የኢራንና አሜሪካ የጦርነት ቀጠና ዝርዝር መረጃዎችን ይዘናል። የተከበራችሁ የኢትዮ ኦርቶዶክስ ተዋሕዶ እምነት ተከታዮችና የእውነት ወዳጆች፣ ይህ የታፈነው የንጹሐን ድምፅ ለዓለም እንዲሰማ መረጃውን በሰፊው እንዲሰራጭ አሁኑ የቪዲዮ ላይክ እና ሸር ያድርጉት። ለሀገራችንና ለቤተ ክርስቲያናችን የሚበጁ ሚዛናዊ መረጃዎችን በፍጥነት ለማግኘት ቻናላችን ሰብስክራይብ በማድረግ የኢትዮ አውታር ቤተሰብ እንዲሆኑ በአክብሮት እንጠይቃለን። ወደ ዝርዝር መረጃዎች እንለፍ። ጠቅላዩ ስለ አርሲ ጥቃትና የጽምዶ ትረካ። የጠቅላይ ሚኒስትር አብይ አህመድ ጽሕፈት ቤት በኦሮሚያ ክልል በአርሲ ዞን በሰላማዊ ሰዎችና በሃይማኖት ቦታዎች ላይ የተፈጸመውን አሰቃቂ ጥቃት ተከትሎ ዘለግ ያለ መግለጫ ሰጥቷል። በመግለጫው ጠቅላይ ሚኒስትሩ በጥቃቱ ሕይወታቸውን ላጡና ንብረታቸው ለወደመባቸው ዜጎች ጥልቅ ሐዘናቸውን የገለጹ ቢሆንም የጥቃቱ ዓላማ ግን ከምርጫውና ከአጠቃላይ የሀገሪቱ የፖለቲካ ሁኔታ ጋር አያይዘውታል። መግለጫው እንደሚለው ጥቃቱ የሀገሪቱ እድገት ለማደናቀፍና ሰባተኛውን ሀገር አቀፍ ምርጫ ለማወክ ከውጭ ኃይሎች ጋር በአማራ ክልል ከሚንቀሳቀሱ ታጣቂዎች ጋር በጥምረት የተከናወነ ሴራ ነው ብሎታል። ይሁን እንጂ ይህ መግለጫ የኦርቶዶክስ ተዋሕዶ ምዕመናን እጅግ አበሳጭቷል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ብፁዕ ወቅዱስ አቡነ ማትያስ ቀደም ብለው በሰጡት መግለጫ በጥቃቱ ቢያንስ 13 ንጹሐን ምዕመናን መገደላቸውን፣ ጥንታዊት ቤተክርስቲያን በእሳት መውደሟንና ሌላኛዋ መዘረፏን በማረጋገጥ ጥቃቱ ቀጥተኛ በሆነ መልኩ በኦርቶዶክስ እምነት ተከታዮች ላይ ያነጣጠረ መዋቅራዊ ጥቃት መሆኑን በቁጭት ገልጸውት ነበር። መንግስት ግን በጥቃቱ ኦነግ ሸኔን የከሰሰ ሲሆን ቡድኑን በበኩሉ እጅ የለበትም ብሏል። የምዕመናን ቁጣ የበረታው ግን መንግስት የንጹሐን መታረድና የቤተ ክርስቲያን መውደም የሃይማኖት ገጽታ የለውም በማለት የኦርቶዶክስን ሕልውና ችላ ለማለት በመሞከሩና ጥቃቱን ለፖለቲካ ትረካ ማሟያ ማድረጉ ነው በማለት የኢትዮ አውታር የቅርብ ምንጮች ይተነትኑታል። ወደ ቀጣዩ መረጃችን ስናልፍ ባለፉት 3 ሳምንታት በትግራይ ክልል መጠነ ሰፊ ወታደራዊ አፈሳ እየተደረገ መሆኑን በርካታ መረጃዎች እያረጋገጡ ነው። ቅድሚያ ለሰብአዊ መብቶች የተሰኘው ተቋም ባወጣው የምርመራ ሪፖርት መሰረት ይህ የግዳጅ ውትድርና የምልመላ በዋናነት በቀድሞ የቲዲኤፍ አባላት፣ በጦርነት ወቅት ሰው ባላወጡ ቤተሰቦችና በወርቅ ማዕድን ስፍራዎች ላይ በሚሰሩ ወጣቶች ላይ ያነጣጠረ ነው። ይህ ባስ ብሎም በገበያ ቦታዎች፣ በመዝናኛ ስፍራዎችና በቤተ ክርስቲያን ጸሎት ላይ በነበሩ ምዕመናን ላይ ጭምር የግዳጅ አፈሳ መደረጉ ተሰምቷል። እንዲያውም ከ15 እስከ 17 ዓመት የሆኑ ታዳጊዎች ጭምር የዚህ ምልመላ ሰለባ መሆናቸውን ድርጅቱ አረጋግጫለሁ ብሏል። ይሁን እንጂ የህወሓት ቃል አቀባይ አቶ ሚካኤል አስኮዶም ይህንን ሪፖርት ሙሉ በሙሉ የውሸት ሲሉ አጣጥለውታል። የትግራይ ወጣት ለመብቱ በራሱ ፍላጎት የመታገል ልምድ አለው ያሉት ቃል አቀባዩ ይህ ሪፖርት ትግራይን ለማጠልሸት የተሰራ ነው ብለዋል። ወጣቶች በማህበራዊ ሚዲያ የሚያሰሙት ተቃውሞ በተመለከተ ሲጠየቁም እነዚህ ወደ አዲስ አበባ በመሸሽ የብልጽግናን ተልዕኮ ይዘው በገንዘብ የውሸት ትርክት የሚያሰራጩ የቲክቶክ ሰበቦች ናቸው ሲሉ ምላሽ ሰጥተዋል። ነገር ግን የትግራይ ወጣቶች ከአሁን በኋላ የሚካሄድ ጦርነት እንደማይወክላቸውና እናቶችና አሳዝነው ጎረቤትን ለማስደሰት መሞት እንደማይፈልጉ በማህበራዊ ሚዲያ በይፋ እየገለጹ ይገኛሉ። የአዲስ አበባው የሱዳን ድርድር መክሸፍ። በሌላ አቅጣጫ በአዲስ አበባ ሊካሄድ የነበረው ወሳኝ የሱዳንና የሰላም ድርድር ገና ሳይጀመር ከሽፏል። ድርድሩ ሊከሽፍ የቻለው ከተደራዳሪዎች ወገኖች መካከል አንደኛው ወገን በቦታው ሳይገኝ በመቅረቱ እንደሆነ የሱዳን ትሪቢዩን ዘገባ አመልክቷል። ድርድሩ የተመቻቸው በተባበሩት መንግስታት፣ በአፍሪካ ህብረት፣ በኢጋድ፣ በአውሮፓ ህብረትና በአረብ ሊግ ጥምረት በሆነው ዘ5 ኔቨን ሜካኒዝም አማካኝነት ነበር። በአዲስ አበባ ሊነጋገሩ ቀጠሮ ተይዞላቸው የነበሩት
ሁለቱ የሱዳን ሲቪል ህብረቶች ሲሆኑ አንደኛው የቀድሞ ጠቅላይ ሚኒስትር አብዱል ሐምዱክ የመሰረቱትና ለጄኔራል አልቡርሃን ጦር እውቅና እንዲሰጥ የሚፈለገው ሲሆን ሁለተኛው ደግሞ ወደ ጄኔራል ዳጋሎ ሐሚቲ ፈጥኖ ደራሽ ኃይል የሚያዳላው ስብስብ ነው። ሁለቱ ዋነኛ የሱዳን ተፋላሚ ጄኔራሎች በሌሉበት እነዚህ የፖለቲካ ብሎኮች በአዲስ አበባ ለማድረግ ያቀዱትን ስብስብ በዚህ መልኩ መክሸፍ በሱዳን እየመጣ ላለው ደም አፋሳሽ ጦርነት መፍትሄ የመገኘቱ ተስፋ ይበልጥ አሳስቦታል። የኤርትራ ዲፕሎማሲ ዘገባ እና የዶናልድ ትራምፕ ፖሊስ መሻር። ከዚህ ጋር ተያይዞ በአዲስ አበባ የሚገኘው የኤርትራ ኤምባሲና በታዋቂው ዓለም አቀፍ ጋዜጠኛ ማርቲን ፕሎት መካከል የተነሳው ዲፕሎማሲያዊ ፍጥጫ የብዙዎችን ትኩረት ስቧል። ኤርትራ ከተባበሩት መንግስታት ድርጅት የኢኮኖሚና የማህበራዊ ምክር ቤት አባልነት በተጨማሪ የጠቅላላ ጉባኤ ምክትል ፕሬዚዳንት ሆና መመረጧን ተከትሎ ማርቲን ፕሎት ኤርትራ ለዓለም አቀፍ ተቋማት ፈቃድ የማትሰጥ ሀገር ሆና ሳለ ለዚህ ቦታ መመረጧ ተገቢ አይደለም ሲል ተችቷል። በአዲስ አበባ የኤርትራ ኤምባሲ ዋና ስራ አስፈጻሚ አቶ ቢንያም በርሄ ግን በሰጡት ጠንካራ ምላሽ ማርቲን ፕሎት ቀደም ሲል የኤርትራ ኤምባሲዎች እንዲወድሙ ዘመቻ ሲያደርግ የነበረ ሰው ነው ካሉ በኋላ ኤርትራ እኩል መብት ያላት ሉዓላዊት ሀገር መሆኗን ለመቀበል መቸገሩ አያስደንቅም ሲሉ በቁጣ ወርፈውታል። በሌላ በኩል በአሜሪካ ፖለቲካ ውስጥ ትልቅ ለውጥ ተሰምቷል። የዶናልድ ትራምፕ አስተዳደር በ39 ሀገራት ስደተኞች ላይ ጥሎት የነበረውን ጥብቅ የጉዞ አዲስ እገዳ በፌዴራል ፍርድ ቤት በይፋ ታግዷል። ፍርድ ቤቱ ፖሊሲውን ውድቅ ያደረገው ስደተኞቹ ሕጋዊ የጥገኝነት መብት እና ግሪን ካርድ እንዲያገኙ በሕገወጥ መንገድ ስለከለከለ ነው ብሏል። በዚህ እገዳ ውስጥ ሙሉ በሙሉ ተጽዕኖ አርፎባቸው የነበሩት እንደ ኤርትራውያን፣ ሶማሊያን፣ ሱዳንና ደቡብ ሱዳን ያሉ የአፍሪካ ሀገራት በዚህ ውሳኔ ትልቅ ተስፋ ያገኙ ሲሆን በትራምፕ ደጋፊዎች ዘንድ ግን የሀገሪቱ ብሔራዊ ደህንነት አደጋ ላይ ይጥላል የሚል ስጋት ፈጥሯል። በመጨረሻም ኢራንና በአሜሪካ መካከል ያለው ወታደራዊ ፍጥጫ ቀጥሏል። የአሜሪካ ጦር ማዕከላዊ እዝ የኢራን ድሮኖች መትቶ መጣሉን ሲገልጽ፣ የኢራን ሚዲያዎች ደግሞ በኩዌትና በባህሬን የሚገኙ የአሜሪካን ጦር ሰፈሮችን በባላስቲክ ሚሳይል መሞታቸውን ዘግበዋል። በዚህ የተኩስ ልውውጥ ሳቢያ የሀገሪቱ ሀገራት የተኩስ አቁም ስምምነት ሙሉ በሙሉ አደጋ ላይ ወድቋል። የተከበራችሁ የኢትዮ አውታር ተመልካቾቻችን ለዛሬ ያሰናዳናቸው ሀገራዊና ዓለም አቀፋዊ መረጃዎች እዚህ ላይ ያበቃን። በአርሲ ምድር በንጹሐን የኦርቶዶክስ ተዋሕዶ ልጆች ላይ እየደረሰ ያለው ግፍ እና የቤተ ክርስቲያን መዋቅራዊ ጥቃት የሁላችንም አንገብጋቢ ጉዳይ ሊሆን ይገባል። እውነት ሳይሸሸግ ለዓለም እንዲደርስ የእርስዎ ድጋፍ ለእርሳችን ወሳኝ ነው። ይህን ቪዲዮ አሁኑ ላይክ፣ ሼር በማድረግ ለሌሎች አጋሩት። እንዲሁም በየዕለቱ የሚወጡ ትኩስና ሚዛናዊ የዜና ትንታኔዎችን በፍጥነት እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ እና የደወል ምልክቷን በመጫን የእውነት አጋር እንድትሆኑ በአክብሮት እንጠይቃለን።